የእግዚአብሔር ቃል መዳን በሌላ በማንም የለም ይላል። ልትምርበት ዘንድ ከሰማይ በታች ለሰዎች የተሰጠ የእግዚአብሔር ልጅ ኢየሱስ የእርሱ ስም ብቻ እንደሆነ ይናገራል። በእርሱ በኩል የሚመጡትን በልጁ በኢየሱስ በኩል የሚመጡትም ፈጽሞ ሊያድናቸው ይችላልና ተብሎ በዕብራውያን መጽሐፍ ላይ ተጽፏል። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ መንገድ ነኝ፣ እኔ ሕይወት ነኝ፣ እኔ ደግሞ እውነትም ነኝ ካለ በኋላ በእኔ በቀር ወደ አብ የሚመጣ ማንም የለም ይላል። በኢየሱስ በኩል ብቻ እንጂ በማንም ወደ እግዚአብሔር መድረስ አይቻልም። በኢየሱስ በኩል ወደ እግዚአብሔር ለመድረስ በልጁ በኢየሱስ ክርስቶስ ማመን ይኖርብሃል ወይም ይጠበቅብሃል። በእርሱ በሚያምን አይፈረድበትም ይላል ቅዱስ ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 17 ላይ በእርሱ በሚያምን አይፈረድበትም፣ በማያምን ደግሞ በአንዱ በእግዚአብሔር ልጅ ስላላመነ አሁኑኑ ተፈርዶበታል ይላል። አሁኑኑ ከተፈረደብህ ፍርድ ከሚፈረድብህ ፍርድ በኢየሱስ አሁን በማመን የእግዚአብሔር ልጅ መሆን ወደ እግዚአብሔር አብ መድረስ ተፈቅዶልሃል። የተፈቀደው ዛሬም በልጁ በማመን የእግዚአብሔር ልጅ በመሆን የእግዚአብሔርን መንግሥት መውረስ የእግዚአብሔርን መንግሥት ወራሽ መሆን ይቻላል። ወዳጄ ዘመኑ አልቋል። አሁን የንስሐ ጊዜ ነው። አሁን የመመለስ ጊዜ ነው። አሁን ከእግዚአብሔር ጋር የምትታረቅበት ጊዜ ነው። ምክንያቱም ጌታ ኢየሱስ ክርስቶስ ብቻውን ተሰቅሏል፣ ብቻውን ሞቷል፣ ብቻውን ተቀብሯል፣ ብቻውን ለኃጢአት ስል ተቀብሯል። በሦስተኛው ቀን ሞትን ድል በማድረግ ሞትን አሸንፎ ተነስቷል። መቃብር ይዘው ዘንድ አልቻለም። ብዙዎች ከመቃብር በታች ናቸው። ብዙዎች ተቀብረው አሉ። ብዙዎች ስማቸው ከመቃብር በላይ አይወራም፣ አይነሳም። የተነሳው ኢየሱስ ነው። የተሰቀለው ኢየሱስ ነው። ወደ እግዚአብሔር ቀኝ ሄዶ ያረገው እርሱ ነው። ደግሞ ተመልሶ መጥቶ ወደ እግዚአብሔር የሚወስደን ኢየሱስ ብቻ ነው። ጌታ ኢየሱስ ሞቶልሃል። ክርስቶስ ኢየሱስ ሞቶልሃል። ተመልሶ በክብር በመላእክቶች ታጅቦ ይመጣል። ኢየሱስ እንደገና ይመጣል። ኢየሱስ ሊወስደን ይመጣል። የመዳን ቀን ዛሬ ነው። የተሰቀለልህ ኢየሱስ ነው። የሞተልሽ ኢየሱስ ነው። የተነሳልህ ኢየሱስ ነው። ብቻውን የሞተው፣ ብቻውን የተሰቀለው፣ ብቻውን የተቀበረው፣ ብቻውን የተነሳው አሁን ደግሞ በእግዚአብሔር ቀኝ ያለው በቅርብ ተመልሶ መጥቶ ይወስደናል። በእርሱ በማያምን አሁን ተፈርዷል። ወዳጄ ሲኦል ያንተ አይደለም። በኢየሱስ በኩል በማመን የእግዚአብሔር ልጅ እንድትሆን እግዚአብሔር አምላክ ልጁን ኢየሱስ ልኮልሃል። መዳን በሌላ በማንም የለም። ያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወደዋልና ይላል። ዓለም በልጁ እንድድን እንጂ በዓለም ላይ እንዲፈርድ እግዚአብሔር አንድያ ልጁን ኢየሱስን ወደ ምድር አላከውምና ይላል መጽሐፍ ቅዱስ። እግዚአብሔር ቃል ዮሐንስ ወንጌል ምዕራፍ መጽሐፍ 3 ቁጥር 17 ላይ በእርሱ በሚያምን አይፈረድበትም ይላል። በማያምን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። የእግዚአብሔርን መንግሥት ለመውረስ የእግዚአብሔር ልጅ ለመባል ማመን ብቻ ይበቃል። በልጁ የሚያምን የዘላለም ሕይወት አለው ይላል። የማያምን በአንዱ በእግዚአብሔር ልጅ ስላላመነ አሁኑኑ ተፈርዶበታል ይላል። አሁን አምነ አሁን ከተፈረድክበት ከፍርድ ማምለጥ ትችላለህ። እንድትፈረድ ጌታ አይፈልግም። ሲኦል እንድትገባ ጌታ አይፈልግም። ኢየሱስ ክርስቶስ ወደ ምድር የመጣው ለኃጢአተኞች ነው። ኃጢአተኞችን ለማዳን ነው። በሲኦል እንድትቃጠል ሳይሆን በልጁ በኢየሱስ አምነ የዘላለምን ሕይወት እንድታገኝ ጌታ ኢየሱስ መጥቷል። የሞተላችሁ ኢየሱስ ነው። የተሰቀለላችሁ ኢየሱስ ነው። ዋጋ የከፈለላችሁ ኢየሱስ ነው። የተቀበረላችሁ ኢየሱስ ነው። ሌላ ማንም አልሞተም።
ኢየሱስ እኔ እውነት ነኝ፣ እኔ ሕይወት ነኝ፣ እኔ ደግሞ መንገድ ነኝ አለ። በእኔ በቀር ወደ አብ የሚመጣ የለም አለ። ኢየሱስ ወደ አብ የሚያደርሰን እውነተኛ መንገድ ነው። ኢየሱስ ወደ አብ የሚያደርሰን እውነተኛ መንገድ ነው። ከኢየሱስ ውጪ ሌላ እውነት የለም። መስቀል ላይ እርቃኑ የተገረፈ የተሰቀለ፣ ብቻውን የተቀበረ፣ ብቻውን ተነስቶ ደግሞ ሞትን ድል አድርጎ ብቻውን የተነሳ፣ ከተነሳ በኋላ ወደ እግዚአብሔር አብ ደግሞ ያረገ፣ ደግሞ በክብር በመላእክቶች ታጅቦ የሚመጣ ንጹሕ የማርያም ልጅ ኢየሱስ ተመልሶ ከደመና ጋር በክብር ይመጣል። ስለዚህ ወገኖቼ ዘመኑ አልቋል። መጽሐፍ ቅዱስ ሲናገር ሐዋርያት ሥራ መጽሐፍ ምዕራፍ 4:12 ላይ የመዳን ቀን ነገ አይልም፣ የመዳን ቀን ከነገ ወዲያ አይልም፣ የመዳን ቀን አሁን ነው ይላል። የመዳን ቀን ዛሬ ነው ይላል። ወዳጄ ዘመኑ አልቋል። ጌታ ኢየሱስ ክርስቶስ ተመልሶ በክብር በመላእክቶች ታጅቦ በኃይል ይመጣል። የሚያድን ኢየሱስ ነው። ያልሞተ አያድንም። ሞቶ የቀረ ተቀብሮ የቀረ ከመቃብር በታች የቀረ የበሰበሰ ያላረገ እንደገና ተመልሶ የማይመጣ አያድንም። የሚያድን ኢየሱስ ነው። መጽሐፍ ቅዱስ ሲናገር በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 16 ላይ